እኔ አሁን ኤክስ የገባብኝ ፈተና አልረሳውም መቼም። እከሌ እንደዚህ እያስተማረኝ እንዴት እኔ እንደዚህ ያለ ዝቅተኛ ውጤት አስመዘግባለሁ ይላለሁ። የክላሱ ጂፒኤም ጥሩ ነው የነበረው። በቃ በጣም ጥሩ ነበረ። ምንም የከበደኝ ብዙ ነገር አልነበረም። 3.97 ነው ያስመዘገብኩት። ኤግዚትም ጥሩ ውጤት ነው የሰራሁት። ስሜ አማረ ደጀነ ይባላል። የተወለድኩበትም ከፋ ዞን ቦንጋ ነው። እናም የተወለድኩበት ያው ከደሃ ቤተሰብ ነው፣ ብዙም እንትን የላቸውም እና የተማርኩበትም ገጠር ትምህርት ቤት ነው። አሁን ባለው ህይወት ታሪኬ ያው ብዙ ወጣ ወረዶችን አልፌ ነው እስከዚህ የደረስኩት። እናም አሁን በእንስሳት ሕክምና ወይም በዲቪኤም በሚባል ተመርቃለሁ። እንደዛ ስላችሁ ያው እኔ ያለፍኩበት ህይወት ታሪክ ትንሽ ወጣ ወረድ የበዛበት ነው። አሁን ለምሳሌ ከአንድ እስከ አራተኛ ስማር ጽኑ የአይን ታማሚ ነበርኩኝ። ከዛ በቤተሰቤና በእግዚአብሔር እርዳታ ያው ከዛ በሽታ አራተኛ ክፍል ሳለሁ ዳንኩኝ በጸበልና በሕክምና። ከዛ ከ6 እስከ 10 ስማር ደግሞ ከባድ በሽታ ነበረብኝ። ማለትም የልብ ህመም ነበረብኝ። ምንም መብላት መቀመጥ እንደውም መተኛት ማልችልበት ጽኑ ታማሚ ነበርኩኝ። ያ በሽታ ያ ሁሉ ችግር ያለ እኔ ተስፋ አልቆረጥኩም። ምክንያቱም ነገውን አያለው ብዬ ተስፋ ስለሚያደርግ ሁሉ ጊዜ ይተጋ ነበረ። ያንን ሁሉ አልፌ ማለት ኢንትራንስ አልፌ ቡሌ ሆራ ዩኒቨርሲቲ 2012 ጆይን አደረኩ። ከዛም ቬተርነሪ ሜዲሲን ዲፓርትመንት ገባው። እንደዛው ስማር 2014 ሶስተኛ ዓመት ተማሪ ሳለሁ አሁንም ፈተና ገጠመኝ። እስካሁንም ከኔ ጋር ነው እሱ ፈተና። ስኳር ታማሚ ነኝ። ስኳር ታማሚ የሆነ ከምንም ያገደኝ ነገር እግዚአብሔር የተመሰገነ የለም። ያንን ሁሉ ራስንም ትሪት እያደረኩኝ ለንባብም ተስፋ ሳልቆርጥ ለየትኛውም ፈተና በኢኮኖሚም በብዙ ችግሮችም ተስፋ ሳልቆርጥ ሁሌ አነባለሁ፣ ሁሌ እሰራለሁ፣ እሰጋለሁ። በቃ እስከሚያቅተኝ እና እስከሚያቆመኝ ነፍሴ ከስጋዬ እስከሚለይ ድረስ እኔም ስራዬን አላቆምም። መብላትና መጠጣት እንዲሁም ኦክሲጂን ተቀብዬ ካርቦን ዳይኦክሳይድ ማውጣት እስከምችል ድረስ እኔ ስራዬን አላቆምም፣ አላማዬን አላቆምም ያልኩኝ በእግዚአብሔር እርዳታ የዛሬን ቀን ለማየት ችያለሁ። እናም ይሄ ህይወት ታሪክ በኔ ህይወት እንደዚሁ ሲገጥም በሰዎችም በሌላ ሰዎችም ሊገጥም ይችላል። ግን ዋናው ቁም ነገሩ ተስፋ ለመቁረጥ ነው። በቃ የሰው ልጅ ዋናው ዓላማው ዋናው መሳሪያ ተስፋ መኖር ነው። ተስፋ ካልኖረ ምንም ጤና ቢኖረን ምንም ሀብት ቢኖረን ያ ተስፋ የሌለበት ህይወት አይደለም። እኔ ያንን ሁሉ ተሻግሬ እዚህ ሲደርስ በቃ ጽኑ ተስፋ ነበረኝ። ምክንያቱም ዛሬም ብቻ ኖሬ የነገውን ባላይ ምንም ችግር የለብኝ። ምክንያቱም ዛሬ መስራት የቻልኩበትን ሁሉ ሰርቼ ነገ ቢያልፍብኝ የኔ ነገ ጥሩ ቢሆንም እንዲሁም መጥፎ ቢሆንም ምንም አይጨንቀኝም። በቃ የሚመጣውን በጸጋ መቀበል፣ ምንም ተስፋ ሳልቆርጥ ወደፊት መስራት ያለብኝን መስራት ነበር ዓላማዬ። እንደዛ ያልኩኝ እግዚአብሔር ረድቶኝ ያው ዛሬ ማየት ችያለሁ። እናም ደስ ብሎኛል በጣም። ግቢ ቡሌ ሆራ ዩኒቨርሲቲ ነው። ቡሌ ሆራ ዩኒቨርሲቲ የቬተርነሪ ሜዲሲን ተማሪ ነኝ። እናም አሁን ተመርቄያለሁ። ይኸው እንደምታየኝ በእጄ ላይ ጥሩ የማድረግ እንትን አለ። እናም
ይህ ለመሆን የቻለበት ተስፋ ባለመቁረጤ ነው። ደግሞ ቤተሰቦቼ ምንም ኢኮኖሚም በምንም የገጠር ሰው ቢሆንም በቃ ጽኑ ተስፋ አላቸው በእኔ ላይ እና ሁሌ በቃ እነሱን በማየት እኔም እጽናና ነበረ። በቃ እኔ ተስፋ ከቆረጥኩኝ ቤተሰቤን ስለሚያሳዝን በቃ ተስፋም መቁረጥ የለብኝም ብዬ እየተጋው ለዚህ ደርሻለሁ እና ጥሩ ምክርም ከጓደኞቼም አስተምረው እስከዚህ ላደረሱኝ ከመምህራኖችም በቃ እንትን ነበረ በቃ ያነሳሱኝ ነበረ። ሁሉ ነገር እንደዚህ አትሁን፣ እንደዚህ በዚህ ተስፋ አትቁረጥ እያሉኝ እየመከሩኝ ስለነበሩ ምስጋናዬን ከልብ አቀርባለሁ። እናም ለወደፊትም እንደኔ ያለ ህይወት ወይም ከዚህ የበለጠ ህይወት ያለው ሰው ሊኖር ይችላል። ግን በቀላሉ መሸነፍ ማለት ተስፋ መቁረጥ ነው። በቃ ተስፋ ካልቆረጠ ይደርሳለሁ ካለ መቼም እስከሚቆመው ድረስ መሞከር ነው። እስከሚያቅተው ድረስ መሞከር ነው። እኔም እስከሚያቅተኝ ድረስ ልሞክረው። አሁን በየቀኑ 2 መርፌ ወስዳለሁ። ኤንፒኤች ሬጉላር ኤንፒኤች 2 ይወስዳለሁ። ያንን ስወስድ ሁሉም ታይም የራሱ የሆነ ሰዓት አለው። ስፖርት እሰራለሁ። ለጥናት ያበጀሁት የራሴ የሆነ ሰዓት አለ። በቃ ራሴንም እንደምንም ትሪት ለማድረግ ያቀድኩት እቅድ አለ። ያንን ሁሉ አሬንጅ አድርጌ ዛሬ ምንም ሳያደናቅፈኝ ለዚህ ደርሻለሁ። ለወደፊትም ተስፋ አለኝ። የኔ ነገ ምንም ጥሩ ይሁን መጥፎ አሁንም ተስፋዬን አልቆርጥም። መስራት ያለብኝን እሰራለሁ እና ከጎኔ ሆናችሁ ይህንን ሁሉ እስክወጣ ድረስ ያገዛችሁ በምክራችሁ እንደውም በኢኮኖሚያችሁ ያገዛችሁ ጓደኞቼ፣ ወንድሞቼ እንዲሁም እውቀታችሁን አጋርታችሁ ለዚህ ክብር ላበቃችሁ ለመምህራኖቼ እውነቱን ለመናገር በጣም ብቃት ያላቸው መምህራኖች ነው ያስተማሩኝ። ዶክተሮች ናቸው ሁላችሁ እና በጣም ጥሩ እውቀት ነው ያገኘሁት እና እነሱንም አመሰግናለሁ። ያው እግዚአብሔር ይስጥልን። ሁላችሁም በያላችሁበት እንደነ በርቱ፣ ጠንክሩ፣ ትለወጣላችሁ። አመሰግናለሁ። ይህንን በማድረግ ደግሞ ኤግዚትም ከፊት ለፊት ነበረ። 6ኛ ዓመት ደግሞ በጣም ጫና የበዛበት ነው በእኛ እና እሱ ሁሌ ፊልድ ነው የምንሰራ። የማጥናት ጊዜ ብዙም አይኖርም ነበረ። ግን እኔ ይህንን በማቻቻል ሰዓቴን አሬንጅ እያደረኩ ቀን ላይ ኤክስፒሪየንስ ከሰራው ማታ ላይ ለኤግዚት እና ለተለያዩ ነገሮች ጥናትን እየቀጠልኩ ኤግዚትም ጥሩ ውጤት ነው የሰራሁት። 83 ነው ከመቶ ያስመዘገብኩት። እናም የክላሱ ጂፒኤም ጥሩ ነው የነበረው። በቃ በጣም ጥሩ ነበረ። ምንም የከበደኝ ብዙ ነገር አልነበረም። 3.97 ነው ያስመዘገብኩት እና ይህንን በማድረግ የክብር ዋንጫንም አገኝቻለሁ፣ ሜዳሊያንም አገኝቻለሁ። እናም እንደኔ ተስፋ የሞላችሁ በያላችሁበት እና ተስፋ በመቁረጥ ነው ሰው ሁላችን ስንፈጠር እኩል ነበርን። በእጃችን በሁሉ በተፈጥሯችን ሁሉ ጤንነት እያለ ራሱ ተስፋ በመቁረጥ እንደ መሄድ እና መስራት ከሚገባው የሚቆጠቡ ሰዎች አሉ እና እንደዛን ባይሆን በቃ አሪፍ ነው። እኔ ያየሁበትን ላጋራችሁ ብዬ ነው። ተስፋ በመቁረጥ የሚገኘው ነገር የለም። በቃ ተስፋችን ጽኑ ከሆነ ለቤተሰቦቻችን የምናስብ ከሆነ ተማሪን ሆነን በትምህርት በየትኛው መስክ ስራ ብንሰማራ ተስፋ ካልቆረጥን ውጤታማ የማንሆንበት አጋጣሚ ምንም አይኖርንም እና ተስፋችሁ ለዘላለሙ ጽኑ ይሁን። ወደፊት ያው አሁንም ተስፋ አልቆርጥም። በቃ አሁንም ተስፋ ጽኑ ነው። ጥሩ ስራ፣ ጥሩ እድል እንደምገጥመኝ እና ከዚህ በላይ የላቀ ስራ እንደምሰራ እኔ ተስፋ አለኝ። በቃ እንደዛ ነው ሐሳቤ። ለወደፊቱም ጥሩ ቦታ እንደምደርስም ከዚህ በላይም ለሀገሬም ለቤተሰብም እኔ ለራሴም እንደምጠቀም ተስፋ አለኝ ብዬ አምናለሁ። እውነቱን ለመናገር ቡሌ ሆራ የፍቅር ሀገር ነች። በቃ በጣም አሁን በዚህ መከራ በዚህ ህመም ቡሌ ሆራ ዩኒቨርሲቲ የሕክምና ወጪዎችን እየሸፈነች በዚህ በ3 አመት ውስጥ ታማሚ በነበርኩበት ጊዜ የሕክምና ወጪ በቡሌ ሆራ ዩኒቨርሲቲ ነው የኔ የሕክምና ወጪ ሲሸፈን የነበረው።
ለምሳሌ ያው የስኳር በሽታ ሲባል ያው ይከብዳል፣ ምግቦችን ያማርጣል። በዚያ እንኳን ከካፌም ሳልቸገር ከምንም ሳልቸገር በኢኮኖሚም ሳልቸገር ሁሉንም እየረዳች ቡሌ ሆራ እውነት ከልቤ ነው የሚያመሰግነው። ህዝብም የፍቅር ህዝብ ነው። ስርዓትን አስተምሮኛል። በጣም ደስ ብሎኛል እና የተወለድኩበት እንኳን ከፋ ቢሆንም ያደግኩበት እዚህ ነው። 6 አመት ማለት ያው ብዙ ነው እና ያደግኩበትም እዚህ ነው። ስርዓትን ተምራለሁ። በቃ ምግባርን ተምራለሁ። ጥሩ ባህሪን ከቡሌ ሆራ አገኝቻለሁ እና አመሰግናለሁ። ቡሌ ሆራ ህዝቦችን፣ ማህበረሰቡን ሁላቸውንም እወዳቸዋለሁ። በጣም አመሰግናለሁ። በፊት አሁን ምንም ጥሩ መጥፎ እንትን ቢገልጽም ማለት ቢገጥመኝም እኔ ከስር የነበረኝ ነው። በቃ ያኔ አይን ታማሚ በነበርኩበት የልብ ታማሚ በነበርኩበት ምንም ፖቴንሻሌን ቀንሼ አላውቅም። አንደኛ ነው እስከዛሬ ስወጣ የነበረው። ከታች ጀምሬ ምንም በቃ ቀንሼ አላውቅም። ምንም በቃ የልብ ታማሚ በነበርኩበት የአይን ታማሚ በነበርኩበት ጊዜም ቀንሼ አላውቅም። በቃ ምንም በቃ ሁሌ ስራዬም ከጥንት ጀምሮ እስከዛሬ ስራዬም ትምህርትና ትምህርት ብቻ ነበር። ሌላ ቤተሰብም ሌላ ነገር አያሰራኝም። ምንም 5ኛ ልጅ ነበርኩ ለቤተሰብ። ሁሉም ያው የተወሰነ ተምሯል። ያው የገጠር ማህበረሰብ ነንና የተወሰኑትም አልተማሩም። አሁን አገብተው ምናምን አሉ። አሁን አንድ መምህር አለ የዲፕሎማ መምህር እና ከሱ ገጥዬ ደግሞ እኔ ያለው ያው ዛሬ ተመርቄያለሁ። ቤተሰብን በጣም እወዳቸዋለሁ። ምክንያቱም ስለኔ ህይወቴን የሰጠ ቤተሰብ ነው። ቤተሰብ ሲባል ዝም ብሎ በቃ እንደዚሁ በቃል የሚገልጸው ነገር የለብኝም እና ህይወቴን እስከዛሬ የቀን ስራ ሰርተው ነው እኔን ሲያስተምረኝ የቆየ። እውነቱን ለመናገር እንባዬ ይመጣል ስለነሱ ሲነሳ። መሬቱን አከራይተው ነው አሁን ስለኔ ሕክምና ምናምን ሲያስደርግ የቆየ እና ይከብደኛል ስለነሱ መናገር። በቃ እኔ ራሱ በቃ ህይወቴ በእነሱ ዘንድ ነው የቆመች እና በቃ ምንም ለነሱ ከፍዬ ጨርሳለሁ የሚል ውለታ የለብኝም እና እነሱ ቢያንስ እንደም ፈጣሪ የሚለምነው አንድ ነገር በቃ የነሱን ደስታ አሁን ይሄንን ሲያዩና ተበርቀ መሄድን ሲሰሙ በተለይ በእነሱ ፊት የሚያየው ፈገግታ ለኔ ከሁሉም በላይ ደስታ ነው እየታየኝ እና ቤተሰብን በጣም እወዳለሁ እና ጓደኞቼንም ጭምር በጣም ጥሩ ጓደኞች አሉኝ። አሁን እዚህ ግቢ ባሳለፍኩት ህይወት በጣም ጥሩ ጓደኞች። አሁን ለምሳሌ ስልክ ብዙ ጊዜ ጠፍቶ ነበር። ያንን ስልክ በቃ እኔ በአቅም ብዙም ስለሌለኝ መግዛት አልቻልኩም። ያ ጓደኞቼ የክላስ ጓደኞቼ ነው ይህንን ስልክም በቃ ሲቸግረኝ በሚቸግረኝ ሁሉ ጣልቃ እየገቡ እኔን ሲያጽናኑኝ የነበሩ እና መምህራኖችም ከታች ጀምረው መምህራንን ከልብ በጣም አከብራለሁ። መምህራንን ስላከበርኩኝ ለራሴ ስኬታማ ሆኛለሁ አሁን። ምክንያቱም አንድ ሰው የራሱን መሪ ወይም መምህራንን ሲያከብር በቃ ይለወጣል። አሁን ለመምህራን እኔ ይፈራለሁ። እከሌ እንደዚህ እያስተማረኝ እንዴት እኔ እንደዚህ ያለ ዝቅተኛ ውጤት አስመዘግባለሁ ይላለሁ። በቃ እነሱን በፈራው መጠን እኔም ተለውጬ ያገኛለሁ። ለራሴ ተጠቀምኩ እንጂ ለነሱ የጠቀምኩት ነገር የለም። እነሱንም ከልብ ማመሰገን እፈልጋለሁ። እናም እዚህ በነበርኩበት በ6 አመት ያስተማሩኝ መምህራኖችንም በጣም አመሰግናቸዋለሁ። ያው እግዚአብሔር የአገልግሎታቸውን ዘመን እንዲሁ ያራዝምልን። ትውልድ መቅረጽ ትልቅ ነገር ነው። አሁን እኛ 21 ተማሪ ነን። ሌሎችም አሉ እንደዚሁ ትውልድን በየዘመኑ እየቀረጹ ለማህበረሰብና ለሀገሪቱ እንደም በጎ ነገር እንዲሰራ የሚያሰረክቡ መምህራኖች እውነቱን ለመናገር መልካም ናቸውና ከልብ አመሰግናለሁ። ያው ይሄ ነው ያለኝ። አሁን ማስተላለፍ የምፈልገው ነገር በቃ ምንም አይደለም። ሁሉም ተስፋችሁ ጽኑ ይሁን። ገበሬም ይሁን ገበሬው በግብርና ነጋዴ በንግዱ እንዲሁም ዛሬ ከስራለሁ። አሁን እኔ ለምሳሌ እኔ አሁን ኤክስ የገባብኝ ፈተና አልረሳውም መቼም። እንደዚሁ ገበሬ አሁን ሲሰራ 1 አመት የከሰረበትን አመት ያስታውሳል። ያ አመት እንዳይደገም በቃ በተነሳሽነት ይሰራል። ነጋዴም እንደዚሁ
ሁሉ ለተማሪ ብቻ ሳይሆን በቃ በየመስኩ ለምሰራ ለሰራተኛም ሆነ ለየትኛው ዘርፍ ስራ ዋናው ጽኑ መሳሪያ ምንድነው? ተስፋ ነው። በቃ ተስፋ ለመቁረጥ ነው። የሰው ልጅን ከኋላ አድርጎ ድሃ የሚያሰኘው ምንድነው? ተስፋ ነው። ተስፋ ሙሉ ሲሆን በቃ ማንም ሰው ይሻገራል። የትኛውንም ነገር እስከሚያቅተው ድረስ በቃ መሄድ እስከሚችለው ድረስ አቅሙ እስከፈቀደው ይሄዳል። ይሄን ነው በቃ ማስተላለፍ የምፈልገው። እናም ይህንን ሁሉ ያየ የሰማ ጽኑ ተስፋ ይኖረው። አመሰግናለሁ።